ውዴ ድሮ ሚስትን ቀይ አልነበረች እንዴ? ነፍሷን ይማሮና አው ቀይ ነበረች። እኔ እኮ ታዲያ ጥቁር ነኝ እንዴት እኔን አገባኝ? ለሷ ሀዘን መግለጫ ነው ውዴ። አንተ ምንድነው ይሄ ሁሉ ፍጥነት? ውድድር ላይ ነህ እንዴ? ለማንኛውም መንጃ ፍቃድ አምጣልኝ። ኧረ ትራፊክ በእናትህ የዛሬ ማርኝ ረስቼው ነው። ምን ቤትህን የረሳከው? አይ አይደለም መንጃ ፍቃዱን ማውጣት ነው የረሳሁት። ዋው ቅቅሌን ተፈወስኩ በለኛ። ጭራሽም አላወጣህም። ማን ነው ይግቡ? ምን ሆነህ ነው? ማን ያባረረክ? ያኛው ቦስ የሚባለውን አታውቂውም? ሊመታኝ ግፍትር ሲያደርገኝ እኔ ባልሽ እየሮጥኩ መጣሁልሻ። ምን ወንድ አይደለክ እንዴ? አንተ ጥለቅ ተሻሻለክ። የኔ እህት እሱ ታዲያ ለመራቢያ እንጂ ለመደባደቢያ ነው እንዴ? ውዴ አንተ ግን ለምን አታገባኝም? የኔ እህት እኔ ማግባት የሚፈልገው ባለሙያ የሆነች ሴት ነው። ሙያ እኮ ከዩቲዩብ እያየሁ እማራለሁ። ውይ ይቅርብኝ። ደግሞ ዳታ በጠፋ ጊዜ ጾም ልታሳድረኝ ነው? ሸምሱ ማብራት ማጥፋት ያለካ? አዎ አለ 12 ብር ነው። አይ አንተ ደግሞ እሺ ማጥፋቱንስ መብራት ኃይል ያጠፋዋል። ማብሪያውን ብቻ በ6 ብር ሽጠልኝ። ኧረ እባክህ ሌላ መጥለው የለማ። እኔ የምልሽ ከእናንተ ትምህርት ቤት አንደኛ አሰቃይ ማን ነው? እኔ ነኝ። ሁሌ በየዓመቱ ነጥቡን የምሰቅለው። ከእናንተስ? እኔ ነኝ ማሬ። ኦ ሲገርም። አንተ ግን ስንት ዓመትህ ነው ሰቃይ የተባልከው? አይ እኔ ባመጣው ነጥብ እኮ አይደለም ሰቃይ የተባልኩት። እና ታዲያ ያው ሁሌ ጧት የትምህርት ቤታችንን ባንዲራ ስለምሰቅል እኮ ነው። እኔ ምልክ አንተ ግን ስንት ልጆች ነው ያሉክ? 1 2 3 4 ልጆች ነው ያሉኝ። ስራቸው ምንድነው? አንዱ መሐንዲስ ነው፣ ሁለተኛው ማስተር ዲግሪ ያለው፣ ሶስተኛው ዶክተሬት ዲግሪ ያለው፣ አራተኛው ደግሞ ሌባ ነው። ታዲያ ለምን ሌባውን አታባረውም እንዴ? ምን ነካ? ቤቱን የሚያስተዳድረው ማን ሆነና ነው? ሌሎቹ እኮ ገና ስራ አላገኙም። ልጄ ከማን ጋር ነበር ስልክ ይሄን ያህል የምታወሪው? የተሳሳተ ቁጥር ነው አባዬ። እና አንቺ የቴሌ ኦፕሬተር ነሽ እንዴ? የተሳሳተ ቁጥር ለ2 ሰዓት ያክል የምታወሪው? ተማሪዎች እንዴት ናችሁ? ዛሬ ያው የመጀመሪያ ክላስ እንደመሆኑ እስቲ ስለ ድሮ ትዝታችሁ እናውራ። እሺ መምህር። ድሮ ጓደኞቻችሁን በስማቸው ግጥም እየገጠማችሁ ለማናደድ ስትሞክሩ ትዝ ይላችኋል? እስቲ የምታስታውሱትን ጥቀሱ። አይናለም ይድፋሽ መድኃኒዓለም፣ አሸናፊ ጫማ ሰፊ፣ እምቢ ካለ በሉት በጥፊ። አዲስ የወጣውን የአማርኛ ፊልም አየቀው? ኧረ እኔ እኮ አማርኛ ፊልም ማየት ካቆምኩ ቆየሁ እኮ። እንዴ መቼ ቀን ነው ማየት ያቆምከው? ማየት አቆምኩትማ እግሩን በጭቤ ለተወጋ ታማሚ ሐኪሞች ተርባሩ በኦፕሬሽን ከሆኑ ጥይት ያወጡለት ቀን ነው። አቀልድብኝ መናት። ዛሬ በጣም የደበረ ትመስላለህ። ምን ሆነክ ነው? እስቲ ተወኝ በእናትህ። የዚህ ልጅ ነገር አሳሳቢ የሆነ ነው። ሁሌ ወላጅ አምጣ እንደተባለን ትምህርት ቤት ምንድነው የቤት ስራ አይሰራም ወይ ክፍል ውስጥ ያስቸግራል? ኧረ እሱ ብቻ ቢሆንማ ጥሩ ነበር። አስተማሪ እየመታ የቤት ስራዎችን ሳይሰራ እየሄደ ስጠይቀው ቤት ውስጥ ግን የቤት ስራ የለኝም ነው የሚለኝ። እና ይሄ እኮ ያንተ ጥፋት ነው። በደንብ መቆጣጠር ነበረብህ። ኧረ እኔ እኮ ግራ ገባኝ። በቃ ምን ባደርግ እንደምሻሻል አላውቅም። እኔ እንኳን የቤት ስራውን እየሰራሁለት 0 ነው የሚያመጣው። ዳኒ እንዴት ነህ? ሰላም ነው? ጠፋክ? አለው እባክህ። እኔና አንድ ብርማ ከዚህ ሰፈር እኮ መሄጃ የለንም። የባለፈው ልጅስ ፍቅረኛዬ ናት ያልከኝ እንዴት ነች? አይ ተው እስኪ ስለሷማ ታንሳብኝ። ተጣልተናል። ምን ነው? በምን ምክንያት? ተመቻችተን ነበር እኮ ሲኒማ ቤት ፊልም እያየን ምን ብትለኝ ጥሩ ነው ምን ቲቪ ላይ ነው የሚታየው ብላ ስጠይቀኝ አልቻልኩም። በቃ እንዴ የጠፋ ሰው እንዴት ነህ? ሰላም ነው? አለው እንዴት ነህ? አለው እባክህ። እኔማ ምን እሆናለሁ ብለህ ነው? ዛሬ ሆቴላችን ምን ነገር ጣለ? እኔማ ትንሽ ሲደብረኝ ለመዝናናት ነው የመጣሁት። ና እስኪ ቁጭ በል ትንሽ አዋራኝ። ስማ ደግሞ ታይ ሰፈር ያለው የበቀለ ልጅ ምን ሆነ ነው የሞተው? አይ ተወኝ እስኪማ። የእሷማ ሞትማ በጣም ያሳዝናል። ጥይቱ ተፈናጥሮ ግንባሩ መጥቶት እኮ ነው የሞተው። ኧረ እንኳንም ፈጣሪ ያወጣው። ይሄኔ እኮ አይኑ መጥቶት ቢሆንማ አይተርፍም ነበር። ወይኔ እንዴ ውዴ፣ ዛሬ ደግሞ ምን ሆነ ነው ብቻህን የምታወራው? ውዴ በጣም ትልቅ ችግር ገጥሞኛል። እንዴ ውዴ ካሁን በኋላ እንደዚህ እንዳትል። ችግር ገጥሞኛል አይባልም፣ ገጥሞናል ነው የሚባለው። ከተጋባን በኋላ እኔ የሚባል ነገር የለም፣ እኛ ነው የሚባለው። ውዴ ልክ ነሽ፣ እኔ ነኝ የተሳሳትኩት። መጽሐፉ እንደዛ ነው የሚለው። እና ታዲያ ምንድነው የገጠመህ ችግር ማሬ? እኔ ውድ በጣም አዝናለሁ፣ ግን ቤታችንን በቁማር ተበልተነዋል። ምንድን ያልከው አንተ ወራዳ? ተማሪዎች ዛሬ አንድ ጥያቄ ጠይቃለሁ። እሺ ቲቸር፣ በሚገባ ትችላለህ መጠየቅ። እሺ የዛሬ ጥያቄያችን ከቻይኖች ጋር የተያያዘ ነው የሚሆነው። ኧረ ቲቸር ስለ ቻይናማ ምንም አናውቀዋለን፣ ብዙ ነገር እኮ ነው የምናውቀው። እሺ እንደሱ ከሆነ ጥሩ። ለምንድን ነው ቻይኖች እንሽላሊት በረሮችን በልተው ያስተረፉትን ከድነው የሚያስቀምጧቸው? ቲቸር በረሮ እንዳይገባበት ነዋ። ዋው እንዴት ነህ? ሰላም ነው? አለው ደህና ነኝ። አንተ እንዴት ነህ? አለው። ምን ሆናለሁ? ዛሬ ሆቴላችን ምን ነገር ጣለ? አይ እኔ እንዲሁ ለመዝናናት ነው የመጣሁት። ና ቁጭ በላ እንጫወት ትንሽ። እሺ። አማ ደግሞ እታች ሰፈር ያለው የበቀለ ልጅ ምን ሆኖ ነው የሞተው?
አይ ተወኝ እስቲ። የእሱማ አሟሟት ያሳዝናል። ጥይት ተፈናጥሮ እኮ ግንባሩን መቶት ነው የሞተው። አረ እንኳን እግዚአብሔር አወጣው። ይሄኔ እኮ አይኑን ቢያገኘው ኖሮ አይተርፍም ነበረ። አይ ይሄ ልጅ ዛሬ ደግሞ ምን ነካ? ብቻህን የምታወራው? አረ እስቲ ተወኝ በእናትህ። የዚህ ልጅ ነገር እኮ በጣም አሳሳቢ እየሆነ ነው። ሁሌ ወላጅ አምጣ እንደተባለ ነው ትምህርት ቤት ነው። የቤት ስራ አይሰራም ወይስ ክፍል ውስጥ እያስቸገረ ነው? አረ እሱ ቢሆን እኮ ጥሩ ነበረ። አስተማሪ እየመታ የቤት ስራዎችን ሳይሰራ እየሄደ እኔ ስጠይቀው ግን ቤት ውስጥ የቤት ስራ የለኝም ነው የሚለኝ። እና ይሄ እኮ ያንተ ጥፋት ነው። መቆጣጠር ነበረብህ በደንብ። እኔ እኮ ግራ ገባኝ ምን ባረግ እንደሚሻሻል። እኔ እንኳን የቤት ስራ እየሰራሁለት ይኸው ዜሮ እኮ ነው የሚያመጣው። አበበች። አቤት። ይሄ ልጅ የት ሄዶ ነው? በጣም መሸኮ። ወደ ቤት አይገባም እንዴ በጊዜ? ኧረ እኔ አገባኝም። ይኸው ሁሌ እያመሸ ነው የሚገባው ነው። እሺ ተዛለቅናታ። ኧረ እንደው ይሄ ልጅ ምን አይነት ንቀት ነው? ጭራሽ አምስቶ መምጣቱ ሳይበቃው በሩን ሊሰብረው ነው። ፋዘር ሰላም ነው? ጭራሽ ብለህ ጠጥተህ መምጣት ጀመርክ? እሺ አሁን የት አባ ነበርክ? እሺ ባባ ተቆጣ። እሺ ጠዋት እንነጋገራለን። አሁን ግባ እና ተኛ። አንተ ትላንትና የት አባ ሄደህ ነው ያመሸው? ኧረ አባዬ እንትን እኮ እዚህ የወንድሜ አባት ሞቶ እኮ እዚህ እሱ ልቀብር ሄጄ ነው። ጭራሽ ተማርትብኛለህ። ሰላም ነው ጌቴ፣ ምን ልርዳ? እዚህ ዘበኝነት ለመቀጠር ነበር የመጣሁት። ነው? አረፍ በል። እሺ ሱስ አለብህ እንዴ? አዎ ጌቴ እቅማለሁ፣ ግን አንዳንዴ ነው። እንደዚህ እውነቱን የሚናገር ሰው ወዳለሁ። እና መች ነው የምቅመው? ያው ጌቴ ድሮ ስራ ስለነበረኝ ለደሞዝ ቀን ነበር የምቅመው። እና ደሞዝ በየስንት ቀኑ ነበር የሚሰጥ የምቅምበት? ያው የቀን ሰራተኛ ስለነበርኩኝ ሁሌ ነዋ።